السلام عليكم ورحمة الله وبركاته بزاري فيديوهاتي الله أكبر كود سعودي يتسمى أسقرنا مزينا يجلاتو متتشالو إيه بمسو لا يمتملكتو تسو فرنساوي سيون كفرنساوي تنستو ود سعودي لاند نجر ياكنا لسو ኤርትራ ተቃውሟን ገለጸች። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ስለ ኤርትራ መንግስት ያደረጉት ንግግር አላህ እንደው አለሁላችሁ አይዟችሁ በርቱ ማለት የማይሰለቸው ጌታ አላህ ጉቦ ሲጠይቋችሁ በቦክስ በሉ ሲሉ የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ ተናግረዋል። የንግግራቸውም እንግዲህ በርካቶችን እያነጋገረ ይገኛል። ጠቅላይ ሚኒስትር አብይ አህመድ በባሌም በቦሌም ኢትዮጵያ የባህር በር እንደምታገኝ መግለጻቸውን ተከትሎ ቻት ጂፒቲን ኢትዮጵያ የባህር በር ታገኛለች የሚል ጥያቄ አቅርቤልን ነበር። السلام عليكم ورحمة الله وبركاته ودنا تكبراتوا حلال رياكت ቤተሰቦች እንዴት ናችሁ? አልহামዱሊላህ በጣም ደህና ነኝ። በያላችሁበት ያለ ሰላምና ዝነት ከናንተ ጋር ይሁን እያልኩ ዛሬም ደግሞ አዳዲስ ቪዲዮዎችን ይዤላችሁ መጥቻለሁ። ከወደ ሳውዲ አንድ አነጋጋሪ የሆነ ክስተት ተከስቷል። እሱ ምንድነው የሚለውን ደግሞ ተመልክተን እንመለስ። الله أكبر كود سعودي يتسمى أسقرنا مزينا يجلاتو متتشالو مسلموች ኮሜንቱን በተክቢራ እስከመጨረሻው ኮፒ ሊንክ ሼር ፖስት ያደርጋችሁ ተከታተሉኝ። ይሄ በምስሉ ላይ የምትመለከቱት ሰው ፈረንሳዊ ሲሆን ከፈረንሳይ ተነስቶ ወደ ሳውዲ ላንድ ነገር ያቀናል። እሱ ምንድነው ወደ ረሱላችን ሰለላሁ ዐለይሂ ወሰለም ሀገር ያቀናበት ምክንያት የዓለማችን ቁጥር አንዱ እግር ኳስ ተጫዋች ሲያርሰበን ክርስቲያኖ ሮናልዶን በጣም ስለሚወደው እሱን ለማግኘት ብሎ ወደ ሳውዲ ያቀናል። ታዲያ ሚካኤል የተባለ ሰው በሳውዲ መካ ላይ አንድ ኡስታዝ ጋር ይገናኝና እንዲህ ብሎ ይጠይቃል። ሙስሊም ያልሆነ ሰው ወደ መካ መግባት እንደማይችል ሰምቻለሁ። እስኪ ስለ እስልምና የምታውቀውን በደንብ ንገረኝ ብሎ ለዛ ሼክ ይጠይቀዋል። ታዲያ ያ ሼክ ስለ እስልምና የሚያውቀውን ሁሉ በእርጋታና እጅግ ስነ ምግባር በተሞላበት መልኩ ስለ እስልምና የሚያውቀውን ሁሉ ከነገረ በኋላ ይሄ ሰው ደግሞ በሀገሩም ሆነ በሌላው ዓለም ስለ እስልምና የሰማው ነገር ሁሉ ተቃራኒ ሆኖ ስላገኘው እስልምናን ተቀብሎ ሲያርሰበን ለማግኘት ወደ ሳውዲ ገብቶ እስልምናን ተቀብሎ ወደ ሀገሩ ተመልሷል። አላሁ አክበር ያላችሁ ኮሜንቱን አሸብርቁት። ኢንሻአላህ እሱ ብቻ ሳይሆን እሱ ያደነቀው ሲያርሰበንም እስልምና እንደሚቀበል ተስፋ እናደርጋለን። በዱዓችሁ ሁላችሁም አግዙ። ገና ዓለምን በሙሉ ሙስሊም እናረጋለን ኢንሻአላህ። በደንብ ሼር ኮፒ ሊንክ ሪፖስት ያደርጋችሁ አደርሱት። ማሻአላህ ማሻአላህ የሚያሰኝ ነገር ነው። እንግዲህ እስልምናን ተጠግቶ ላየው ሰው በቃ እንዲህ ነው ያሳምነዋል። በቃ ተጠግተህ አትየው እንጂ ከተጠጋህ ይው መግባት አይቀርም ኢንሻአላህ። ሁሉም በየተራው ኢንሻአላህ አላህ ሂዳያ ይስጣቸው። ለሁሎችም አላህ ሂዳያ ይስጣቸው። እንዲህ ደግሞ ስማቸው ገነን ያሉ ሰዎች ሲሰልሙ ደስ ይላል። የነሱ መስለም ለነሱ ቢሆንም ማለት ነው። ያው ያሰለመ እያልን መነጋገር እንወዳለን፣ ግን ቢሆንም ያው ደስ ስለሚል ነው። ያው እንግዲህ ኢንሻአላህ ለሌሎችም ሂዳያውን አላህ ይስጣቸው እንላለን። እንግዲህ ትናንትና በተደረገው የህዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ ዶክተር አብይ አህመድ የተናገሩት ንግግር ነበር ስለ ኤርትራ። አሁን ደግሞ የኤርትራው ፕሬዝዳንት ማለት ነው ኢሳያስ አፈወርቂ መልስ ሰጥተዋል። ምንድነው የሚለውን ተመልሰን እንመልከት። ኤርትራ ተቃውሟን ገለጸች። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ስለ ኤርትራ መንግስት ያደረጉት ንግግር የኢትዮጵያ መንግስት በኤርትራ ላይ ሊከፍት ያቀደውን የጦርነት አጀንዳ ምክንያታዊ ለማድረግ የቀረበ ነው ሲሉ ተችተዋል። የኤርትራ መንግስት ቃል አቀባዩ ማክሰኞ ጥር 26 ቀን 2018 ዓ.ም ምሽት በኤክስ ገጻቸው ባሰፈረው ጽሑፍ የኢትዮጵያ መንግስት በትግራይ ጦርነት ወቅትና ከጦርነቱ ረጅም ጊዜ በኋላ ለኤርትራ ሰራዊት የክብር ሜዳይ ሲሰጥ ነበር ብለዋል። የማነ ይህንን ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ ከህዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች በሰጡት ማብራሪያ በትግራይ ጦርነት ወቅት የኤርትራ ወታደሮች የጅምላ ግድያን ጨምሮ የተለያዩ ግፎችን ፈጽመዋል በሚል ከወነጀሉ በኋላ ነው። እንግዲህ እኛ የምንለው ሁለቱንም ሀገር ሰላም አለ ያርግልን ነው። ከሰላም ነው ጥሩ ነገርና ሰላም አለ ያርግልን። እኛም ደግሞ በሰላም ወደባችንን የምናገኝ አለ ያርገን እንላለን። ምክንያቱም ጥቅሙም ለኛ ስለሆነ ማለት ነው። ስለዚህ ያው ትናንትና እንግዲህ የተናገረው ዶክተር አብይ አህመድ ነበረ። እሱ ምንድነው የሚለውን ሰምታችሁት ካልሆነ እስቲ ሰምተነው እንመለስ። የኤርትራን ጉዳይ ላንሳ። አንዳንድ ሰዎች በኢትዮጵያና በኤርትራ መካከል ችግር የተፈጠረው የኢትዮጵያ መንግስት የቀይ ባህር ጥያቄ ስላነሳ ነው ብለው ይላሉ፣ ያስባሉ፣ ይተነትናሉ። ግን አይደለም። ኤርትራ ከተፈጠረች ዘመን ጀምሮ በኢትዮጵያ መንግስትና በኤርትራ መካከል ኢሹ ነበረ። ታውቃላችሁ። እኛ ከመጣን በኋላ አያስፈልግም ይቅርብን ብለን ሞክረናል። 5 ዓመት ለምነናል። ጸቡ የተጀመረው ብዙዎች እንደሚያስቡት
የቀይ ባህር ጉዳይ ሲመጣ አይደለም። በትግራይ ውጊያ ሲጀመር የመጀመሪያው ዙር ውጊያ ሽሬ ካስለቀቅን በኋላ የኤርትራ ጦር ከኋላ ኋላ ተከትሎ ሽሬ ገብቶ የአንዳንድ ሰዎችን ግለሰቦች ቤት ማፍረስ ፎቅ ማፍረስ ሲጀምር ጸብ ተጀምሯል። አልተናገርንም እንጂ አክሱም ይዘን ስናልፍ አክሱም ገብቶ ወጣቶች በጅምላ ሲረሽን ጸብ ተፋፍሟል። አድዋን ይዘን ስናልፍ አድዋ ሄዶ ፋብሪካዎች ሲፈታታ ሲሰርቅ ጸብ ተጋግሏል። አዲግራት ደርሰን የመድኃኒት ፋብሪካውን የሚነቀለውን ነቅለው የማይነቀለውን ሲያፈራርሱ ጸቡ ጫፍ ደርሷል። እንግዲህ ዶክተር አብይ አህመድ የተናገሩት ይህንን ነገር ነበረ። አሁን ደግሞ ከወደዛ መቅለጃ ተሰምቷል። እንግዲህ አላህ ሰላም አለ ያርክልን። ለማንኛውም ያው እንደ ሀገር ስለሚያሳስበን ማለት ነው። በዚህ ጉዳይ ደግሞ ማለት ነው ቻችፒቲ ተጠይቃ ለኢትዮጵያ ህዳሴው ይገባታል የሚል ጥያቄ ተጠይቃ ምን እንደመለሰች ወላሂ ሰምተን እንመለስ። ጠቅላይ ሚኒስትር አብይ አህመድ በባሌም በቦሌም ኢትዮጵያ የባህር በር እንደምታገኝ መግለጻቸውን ተከትሎ ቻት ጂቢቲን ኢትዮጵያ የባህር በር ታገኛለች ወይ የሚል ጥያቄ አቅርቤልን ነበር። ጠንከር አድርጎ አዎ ታገኛለች ካለ በኋላ 5 ምክንያቶችን እንደምትመለከቱት ዘርዝሮልኛል። የመጀመሪያው ኢትዮጵያ ያለችበት ቀጠናና የኢትዮጵያ ጎረቤት ሀገራት ለኢትዮጵያ የባህር በር ከሰጡ የመጠቀም እድላቸው ከፍተኛ ስለሆነ ይሄንን ሊያደርጉ እንደሚችሉ በምክንያትነት ገልጿል። በሁለተኛ ደረጃ ያነሳው ደግሞ ኢትዮጵያ የባህር በር ተከልክላ ወይም ደግሞ ላንድ ሎክድ ሆና እስከ ዘላለም ድረስ መቆየት አትችልም። ስለዚህ በየትኛው ሚስም ኢትዮጵያ የባህር በር የማግኘቷ ነገር አይቀሬ ነው ሲል ከገለጸ በኋላ የተለያዩ ዓለም አቀፍ ትልልቅ ፓወር ያላቸው ሰዎችም ኢትዮጵያ የባህር በር እንደሚያስፈልጋት ያምናሉ ሲል እንደምትመለከቱት ይገልጻል። ሶስተኛው ደግሞ የገልፍ ሀገራት ኢትዮጵያ የባህር በር እንዲኖራት እንደሚፈልጉ ይገልጻል። ከነዚህ ሀገራት መካከል ዩኤኢ፣ ሳውዲ አረቢያና ካታርንም እንደምትመለከቱት ጠቅሷቸዋል። አራተኛው ደግሞ ኢትዮጵያና የኢትዮጵያ ጎረቤት ሀገራት ጦርነት ከተነሳ ከፍተኛ የተባለ ዋጋን እንደሚከፍሉ ስለሚያውቁም በዲፕሎማሲ አማካኝነት ኢትዮጵያ የባህር በር ልታገኝ የምትችልባቸው ሰፊ እድሎች እንዳሉም ነው የገለጸው። አምስተኛ ደረጃ ያስቀመጠው ደግሞ ኢትዮጵያ ከጎረቤት ሀገራት ጋር ድርድር መጀመሯን ሪል ኔጎሽዬሽን እንደምትመለከቱት መጀመሯን ይገልጻል። እዚህ ጋር እንደምትመለከቱትም ጅቡቲ ጋር የፖርት አክሰስን ለማስፋት ስምምነት እንዳደረገች፣ እንደዚሁም ከሶማሊላንድ ጋር ደግሞ ከሊዝ ጋር የተያዘ የባህር በር ኢትዮጵያ እንድታገኝ እንደተደረገ፣ እንደዚሁም ከኬንያ ጋር የላሙ ፖርትን እንደምትመለከቱት ጠቅሷል። ወደፊት ደግሞ እንደምትመለከቱት ከኤርትራ ጋር ያለው ስምምነቶችም የሚስተካከሉ ከሆነ ከኤርትራ ጋርም ዲስከሽን እንደሚኖር እንደምትመለከቱት አስቀምጧል። አንተስ በቻት ጂቢቲው ሀሳብ ትስማማላችሁ? ሀሳባችሁን በኮመንት አሳውቁኝ። እንግዲህ ቻት ጂቢቲን በዚህ መልኩ መልሳለች ማለት ነው። ቻት ጂቢቲን ማመን የለባችሁም። አይቃኔ ብዙ ጥያቄ ጠይቂያት ወይ የተበላሸ ምናምን ሁላ አጋጥሞኝ ያውቃል። ኖርማል የምትመልስም ቢሆን ማለት ነው። ብዙም አልተማመንም ለማለት ነው። ግን ብዙ ሰዎች ብዙ ነገር ታውቃለች። በእርግጥ ኢንሻአላህ ብዙ ነገር ታውቃለች፣ ግን ብዙም አትተማመኑባት ለማለት ነው። ያው ደስ ይላል፣ ብቻ ፈታ ያደርጋል። ከወንድማችን ደግሞ ሐምዛ ሽፈው አንድ አጥር ያለች ምክር አለች። እሷን ሰምተን እንመለስ። አላህ እንደው አለሁላችሁ አይዟችሁ በርቱ ማለት የማይሰለቸው ጌታ አላህ ነቢዩላህ ኑሕን ዓለይሂ ሰላም ፈኢነከ ቢአዕዩኒና ይላቸዋል። ያ ኑሕ 950 ዓመት ሙሉ ዳዕዋ አድርገህላቸው ከዛ ሁሉ ዓመታት በኋላ አንቀበልህም ብለው በገፉህ ማህበረሰብ ውስጥ ብቻህን ብትሆንም ሐታ ሌላውን ተው የገዛ ልጅህ እንኳን አልቀበልህም ብሎ ሲገፋህ ብቻህን ብትቀርም ድርጊቶችህ የምታረጋቸው እንቅስቃሴዎች በሙሉ ግን የኛ እይታ አለባቸው። ፈኢነከ ቢአዕዩኒና እኛ እኮ እንመለከተሃለን ይላቸዋል አላህ ሱብሓነሁ ወተዓላ። ቤተሰቦቻቸው ገፍተዋቸዋል፣ በጓደኞቻቸው አልታመኑም፣ ብቻቸውን ናቸው ብሎ ብቻችንን የማይተወን ጌታ አላህ። ለዚህ ነው ኢዛ ሰሐ ሚንከል ውዱ ይላሉ። ጌታዬ ከአንተ ጋር ያለኝ ነገር ከተስተካከለና ካማረ አንተ ከወደድክልኝ ፈልኩሉ ሀይን ሁሉም ነገር ተራ የተራ ተራ ነው ይላሉ። ወኩሉ ለዚ ፈውቀ ቱራቢ ቱራቡ አፈር ላይ ያለ ነገር በሙሉ አፈር ነው ይላሉ። ያ ሰላም
እንግዲህ ዳው እንደሰማችሁት ወላሂ ድንቅ ነው። ይሄ ልጅ የሚያቀርባቸው ወላሂ ሸጋ ናቸው። በጣም ይመቹኛል። ኢንሻአላህ አላህ ይጨምርለት ነው። አላህ የኛ ጌታ መቼም የማይሰለች ጌታ ነውና ለኛም አላህ ይወፍቀን። እንዲህነቱን እውቀት አላህ ይወፍቀን። እሱም አላህ ይጨምርለት ለማለት ፈልጋለሁ። እንግዲህ የዛሬው ቪዲዮአችን እነዚህን መስሉ ነበር። በቀጣይ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ቪዲዮን ላይክ ማድረግ እንዳትረሱ፣ ሰብስክራይብ